ኢብራሂም ከወራቤ ሁለት ዙር ወስጃለሁ። ያው ሰውነቴ ቀለል ብሎልኛል። በጣም ይረብሸኝ ነበር ውስጤ ማለት ነው። ያው ሁለት ዙር ወስጄ አሁን ሰላም አግኝቻለሁ አልহামዱሊላህ። ከዚህም ደግሞ የተሻለ ይስጠኛል አላህ። ትምህርቱን በጣም ተከታትዬ ነበር ትምህርቱ ማለት ነው። እኔ ውሃ ብዙ መጠቀም ነበር። ውሃ መጠቀም ጀመርኩኝ እና አንጀት ስለ ብዙ ጊዜ ለምሳሌ ዶክተር የምታወራው የአንጀት መታመም ሁሉን ነገር በቃ ታመም ከማለት ነው የሚባለው ነገር የኔ ነበር ማለት የወስኩት በራሴ የወስኩት ማለት ነው። መድኃኒቱ ምንም ነገር የሚጎዳ ነገር የለም፣ ጉዳት የለውም አንድም ነገር በቃ ምንም ነገር ይወሰዳል፣ ከዛ ወዳው ይወጣል። የሚወጣው ነገር እንግዲህ አጂብ ያሰኛል። በጣም የሚገርም ነገር ነው። በኔ ላይ ይሄ ያለ ወይ ነው የሚባለው ማለት ነው። የመጨረሻ እኔ አሁን መድኃኒቱ ስጠቀም ባለፈው ምስልክ ነገር የነበረ እንኳን ማታ ሆነን ያልኩት እኔ ለምን ጎረቤት እንዳይረብሽ የሚወጣው ነገር ከውስጥ ሆዳችን ላይ ያለ ይሄ ያለ ብዬ እኔ አልገምትም በኔ በኩል ማለት ነው። ግን እንኳን ማታ ሆነ ጎረቤት እንዳይረብሽ አልኩኝ በራሴ ወላሂ ነው ያልኩት። ወላሂ ሽታው የመጨረሻ ስለዚህ አሁን ሰውነቴ ወገቤ ነበር ያመኝ ነበር። ወገቤ አሁን በሰሞኑ ያው ተፍተፍ ያልኩ ነው። ይሄን በቃ ውስጤን በጣም ነፃ አድርጎኝ በቃ ውስጤ በቃ ቀለል ብሎኛል። በቃ ሰውነቴ ማለት ነው ቀለል ብሎኝ በቃ እየዞርኩ ነው ምናምን ነገር እንደዚህ በቃ እያልኩ ይንኩ ነው ማለት ነው። በጣም ነው የጠቀመኝ። እኔ ግን አሁን ምንድነው ዶክተር ላንተ ሳይሆን ብዙ ለምሳሌ በዚሁ መልክ ታማሚዎች አሉ እኛም ጋር ማለት ነው። ብዙ ሰዎች አሉ። አሁን ስልክ ሰጥቻለሁ ለምሳሌ ይሄኛውን ተከታተሉና ድረገጹ አለ ተከታተሉና ከዛ በኋላ ትወስናላችሁ። እንደዛ ነው ተከክለኛ። እኔ ለምሳሌ ዶክተርን አላቅም እኔም አላቅም ሚዲያ ላይ ያገኘሁት አይደል እንዴ ሚዲያ ላይ ያገኘሁት። ስለዚህ እንዲህ ያገኝቻለሁ ብዬ ስልክ ሰጥቻለሁ ብዙ ሰው። ምክንያቱም ለዶክተር ወይ ደግሞ አንተ እቺኛውን ትንሽ ይቺን ለምታገኛት ብር ሳይሆን ለምንድነው ታማሚዎቹ እንዲፈውሱ ነው። በቃ እንዲፈወሱ ማለት ነው። ይሄ ነገር እንዲያገኙ ምክንያቱም ለረጅም ጊዜ እኔ 6 ዓመት ነው ሐኪም ቤት ማለት ነው። እኔ ትንሽ ብር ደሞዝ አለችኝ። ወላሂ ደሞዜን ለልጆቼ ዳቦ አልገዛም ነበረ። ለልጆቼ ዳቦ አልገዛም ነበረ። ሁሌም ሐኪም ቤት ነው፣ ሁሌም እዛ ነው ምርመራ ነው። የታመሰው አያርፍም እንትን የለም አይደለ። አእምሮዬ የመጨናነቅ ባህሪ ነበረብኝ። ስራም ስራ የመጨናነቅ ስላለ እንትን ይልብኝ ነበረ። አሁን አልহামዱሊላህ ሁለት ዙር ወስጄ ታጥቤያለሁ። አጥቦኛል አንጀቴን አልহামዱሊላህ። አላህ ደግሞ ያው የኔንም ይዋታ እንትን ብሎ ነው ወደ አንተ የመራኝ ከብዙ ጊዜ ልፋት ማለት ነው። እኔ አልহামዱሊላህ ብያለሁ። በጣም ለምሳሌ እኔ ደግሞ የሚያሳቅቅ ጋዝ ማለት ነው። ጋዝ በጣም ነበረኝ። ይሄ ጋዝ በጣም ውስጤን ይረብሸኝ ነበረ። አልহামዱሊላህ ያው ሰውነቴን ሳዳምጥ ሳየው በጣም እንደቀነሰልኝ ነው። በቃ በጣም ቀንሶልኛል ማለት ይቻላል። በደንብ ነው የቀነሰልኝ። እና አሁን በቃ በዚህ ሶስት ደግሞ ይጠፋል ብዬ ነው እምነቴ ማለት ነው። ለዘመናት ለምሳሌ የተጨነቁ ሰዎች አሉ እንደኔ ሆነው ማለት ነው። ለነሱም እንዲደርሳቸው ነው በቃ እኛ ስለምሳሌ አሁን ፊንጢጣ ሲባል እንደዚህ ሲባል አንድም ነገር የለውም። ወላሂ ምንም ነገር ነው። እኔ ባለቤቴ ትጠቃል እኔ አሁን እናንተ ሰው ይመስለዋል ፊንጢጣ ለምሳሌ አንጀትን እዚህ ጋር ወስደ እንዴት ቆመ ሄዳለ ምናምን ነገር ይላል። እኔ በቃ ስፖርት እየሰራው በቃ እዚህ በቃ ምንም የምሬ ነው። እኔ በቃ በየሰዓቱ በወዝደው በቃ ምንም ችግር የለውም። በቃ በየሰዓቱ በወዝደው በቃ ምንም ችግር የለብኝም። በቃ በመጠኑ ማለት ነው። በመጠኑ ምክንያቱም ጉራስ ስለሌለው ማለት ነው። እኛ አንጀራችን ውስጥ ላይ በራጥሶ ምናምን ነገር የሚበራጥሰን ይመስላል። ነቲንግ እኔ በፍጹም ዶክተር አላፍትና ይገባለሁ እኔ አላፍትና ይገባለሁ ያልኩት እኔ ለቤተሰቦቼ ማለት ነው። ብዙ የታመሙ አለብኝ። እኔ አሁን ማዘር እናቴ ማለት ነው ያው ብዙ ሰዓት የታመሙት አሁን ለማዘር ስለዚህ ለማዘር አሁን ልጆቹ በቪዲዮ እንደዚህ ነው ብለው አሁን የማሳመን ስራ ከዛ በኋላ ደግሞ ይሄን ነገር ደግሞ እንድትወስድ በቃ ነው ያስብያለሁ። ምክንያቱም የነሱ በቃ ሀብታቸው በሕክምና ነው እያለቀ ያለው። አንዴ ሆስፒታል፣ አንዴ የሆነ ቦታ እየተባለ ማለት ነው። ችግሩ ምንድን ነው? አንጀትና ጨጓራ ነው። በቃ ምንም ነገር እንትን የለውም። ይሄን ደግሞ ከወሰድክ ሰውነትህ ቀልልልሃል፣
በብዙ ነገር ማለት ነው። በብዙ ነገር እንትን ይላል፣ ይፈውሳል። በቃ የሆነ ውስጡ በቃ ራህ ያረጋል። በቃ ውስጥ እኔ እንደዛ ነው ያደረገኝ፣ የምሬ ነው። ስለዚህ እኔ ምንም ነገር ምለው ነገር የለም። ከእኔ ይጠቀሙት ነው ምለው፣ በቃ ይጠቀሙት ነው ምለው። እኔ አንዳንድ ደግሞ እንደዚህ ለምሳሌ ቡራ ከረዮ የሚሉ ሰዎች እነሱን ቦታ አለመስጠት ነው እንደዚህ ንጉስ ዶክተር። አሁን እኔ ደግሞ ትምህርቱ ለምሳሌ ስንት አይነት ትምህርት ነው እያገኘን ያለ ነው። አንተም ላይቭ ተከታተለ ማለት ነው። ስንት አይነት ነገር ነው የምናገኘው። ቅድም ወንድማችን ብሎ ተናግሮታል። ወላሂ ለራሴ ብዬ ነው እንትን በቃ ለምንም አይደለም። እኔ አንታወቅ ምን አንል። ስለዚህ ሰብአዊነት እኔ ይሄ ነው ያልኩት። እኔ አላህ ደግሞ ይጨምር ዶክተር፣ አላህ ደግሞ እድሜን ያርዝም ነው የሚለው። እኔ እድሜን አላህ ያርዝምልን ለኛ። ስለዚህ ወላሂ ማን ቢሆን ሰው እኮ እውቀቱን እኮ ትንሽ ለማካፈል የሆነ ነገር ይጠብቃል እኮ የሆነ ነገር በቃ ይጠብቃል፣ ለአወራት ነገር ማለት ነው። ስለዚህ ሰው በላይቭ ለምሳሌ እንደዚህ ቁጭ ብሎ ትምህርት እየሰጠ ይሄ ነው ከፈለገ ይጠቀምበት፣ የፈለገ ያወቀ ይጠቀምበታል። አላህ የመራው ሰው ይጠቅምታል። አላህ ደግሞ የደፈነበት ወይ ደግሞ ያልመራው ደግሞ ያው እንግዲህ ምን ማዘጋቸም አላህ የመርሰው ማለት ነው። እኔ አላህ ጠብቆኝ ነው እንጂ ያልወሰድኩት መድኃኒት የለም። ሆስፒታል ሄጄ እኮ ዶክተሩን አስገድጄ በሰው የተቀበልኩት መድኃኒት አለ። ምግብ እንኳን በልቼ ትንሽ ሰላምን እንዲያገኝ ማለት ነው። ያም የለም እኮ የለም። ላይቭን ከተካትዬ እኮ ነው በቃ ምንም እንደማይል ብዙ ሰው ያው ምስክር ተናገረ። ሰው አሁን ኦንላይን የተጠቀመ ልጅ ነበር ሲሆን ሰዓት ብዙ ሰው ተጠቀመ ሲል በቃ እኔ አንድ ዙር እኮ በቃ ተጠቅሜ ደስ ነው ያለኝ በቃ ውስጤ ወላሂ እስከ 13 ሰዓት አልተኛውም። በምሽቱ ማለት ነው የመጀመሪያ ጊዜ ተጠቀምኩ ጊዜ አልተኛውም። በቃ ዝም ብዬ በቃ ደስ ብሎኝ ውስጤን ወላሂ ውስጤ ደስ ብሎኝ ማለት ነው። ለማንም ለማወራው ውስጤ ለህቅ አረገኝ። በቃ ለህቅ አረገኝ ቢስሚላህ ቀላለኝ። የሆነ እንደ ህፃን ልጅ እንዴት ነው የሆነ ትንሽ እንደዛ ነው የሆንኩት እኔ ማለት ነው። እኔ አዲስ ነው የተፈጠርኩ ይመስለኝ በቃ ውስጤ ለቅ ሲያረገኝ በቃ በቃ ቀድሞ በቃ አሳሰበ። እኔ እኮ ከስራ እኮ በቃ እንትን ውጪ የሆንኩ ነበር። በቃ ከስራ ለምሳሌ በምሰራበት ስራ እየወጣሁ ነበር ከስራ በቃ ፈቅ ያልኩ እየወጣሁ ነበር። በቃ የምሬ ነው። ፍላጎቱ የለኝ ስራ የሆነ ነገር በቃ እንትን ላለው ውስጤ ላይ የሆነ በቃ በጣም ይከፋኝ ነበረ። ቢስሚላህ እና አልহামዱሊላህ እኔ ብያለሁ። ወላሂ ጀዛከላ ብያለሁ። እኔም